ወረቀቶቹን ያዋቸው እንግዲህ አዲሱ አለቃችን አንተ መሆንን ማለት አልገባኝም ምንም አላውቅም እያልክ ነው ካሁን በኋላ የፕሮጀክቱ የሳይቱ ታች ያለው የፕሮጀክት ማናጀር አድርጌያለሁ አገኘው አንቺ ቤቱ ሙዚቃ ቤት አርክሽው እንዴ ወይ እቴጌ ምን ላድርግ ብለው ነው እንዴ ነው ምን ላድርግ ብለው ነው ሙዚቃ እኮ አንዳንድ ጊዜ ለአእምሮ ጥሩ ነው ሲሉ ሰምቼው ማን ነው እንዴ ያለሽ የኛ ቤቷ ኪናት የኛ ቤቷ እቴጌ ጋሽዬም የሉም እንግዲህ ዘና ብዬ ነው ማወራ ምን እንደምፈልግ ታውቃለህ ሰውየውንም ቤተሰቡንም በእጄ ማስገባት አውቃለሁ ግን ቸኩለን ነገሮቹን ከመናበላሽ ለምን ሽማግሌው በማያውቀው መንገድ አልሞከሩ ይወቃል ቢያቅ ባያቅ ጉዳይ አይደል አንተ ቆይ እንዴት ነው የምታስበው ለኔ አንድ ቀን እንኳን ጊዜ መስጠት ያቅታል አንዴ ስልክ አንዴ ምን ማታነሳው ነገር የለም ቆይ ምን ማለት ነው በተጨማሪ ወንድሜ ሰውየው የቀየረውንም አዲሱን ሰፈር እንዳያውቅ እሺ እንዳልክ ይሆናል ትዕዛዙን እንፈጽማለን መስሎ ነው እኔም አንድ ወቅት እንዲህ ነበርኩ ቀንና ሌሊት ሳሉ ድርጅቴን ቀጥለጥ አድርጌ መመራ እውቀትና ችሎታዬን ብቻ ሳይሆን ህይወቴንም እስከ መሰዋት ድረስ የደረስኩበት ድርጅት ነበር እኔ እንዲህ ስደክም እኔ እንዲህ ስለፋ ያለቀይ ምላሽ ምን እንደሆነ ታውቃለህ ቤተሰቤን በተነብኝ ልጄን አጠፋው የልጄ ሳይንስ ሚስቴ እንኳን ታማ መድኃኒት መግዣ ገንዘብ ከልክሏት ሞተች እኔ ግን እኖራለሁ
እንዲህ ያደረገኝን እንዲያጎሳቆለኝን ሰው ለማጎሳቆልና ለመቅጣት ሰይጣን ሆኜ ተወለድኩ። ዛሬ ተወለድኩ። ተረጋጋ አቶ ሀብታሙ። ግን ልጅ ሴት ነው ያለው ማለቴ ልጄ እኮ ልጄ ልጄ የኛ ዘር የኛ ቤተሰብ የመጨረሻው የኔ ፍሬ ነበር። ልጄ ነበር። ዘሬን ቆረጡት። ስብናዬን ሁሉ ነገሬን አበላሹት። ዋሲው እንዲህ ያደረጉኝን ሰዎች አለቃቸውም። አቶ ሀብታሙ አዝናለሁ። መሄድ አለብኝ። አትሄድ። መሄድ አለብኝ። አትሄድ። አልጨረስኩም። አትሄድም። ዋሲው ስማ፣ አንተ ብትከዳኝ ማር በእሳት ሲቀልጥ አይተህ ታውቃለህ? እንደሱ አጥንትህን አቀልጠዋለሁ። ይህ ውሸት ቢሆን ቃሌ ምላሴ ከትናጋ የተለጠፈ። እሺ አቶ ሀብታሙ አሁን ግን አልጨረስኩም። ዛሬ እኮ ልደቴ ነው። ቢያንስ መልካም ልደት እንኳን አትለኝም? አቶ ሀብታሙ መልካም ልደት ይሆንልህ፣ ግን እኔ መሄድ አለብኝ። ቆይ ዋሲው ለአንተ እንኳን የተቀዳውን ጽዋውን አትጠጣም? ደህና ነሽ አባ? ደህና መሸሽ ማለት የደከመሽ ትመስያለሽ። ትንሽ ደረጃውን ስለወጣሁ ነው። ውብርስት እንዴት ነች? ደህና ነች። ጤንነቷ ማይጠፋ ስራ ላይ ማለት ነው። ያው ስራው ቀላል ስለሆነ ለምደዋለች፣ ምንም አትልም። ጤንነት እንዴት ነው? ማለቴ ጸባይዋ አልፎ አልፎ ትነጫነጫለች እንጂ ደህና ነች እስካሁን አባ። ምናልባት የመጣችበት ያጋጠማት ነገር ሊኖር ይችላል። እሱስ ልክ ነህ። እሷም ያው እዛ ያለች በጣም ብዙ ችግሮች እንዳሳለፈች ነው የነገረችኝ። ሰላም ትእዛዙ ይቆየኝ። አንቺ ነው የምፈልገው።
ረሳሽኝ። ሰላምታሽ ቀዘቀዘ። መልክህ አዲስ አልሆነብኝም፣ ግን ነበር ማቀቅ። የት ነበር የማውቅህ? ጭራሽ እሺ፣ ካጠፋው እቀጣለሁ። ለቅጣቱ ምህረት አድርጌልሻለሁ። በጣም አምሮብሻል። አመስገኛለሁ ላድናቆት። በነገራችን ላይ ይሄ የማርታ ካፌ ነው? አዎ። ትኖራለች? አለች፣ ካፌ ናት። ላስቸግርሽ? ትጠሪልኛለሽ? ችግር የለም፣ ግን ማን ልበላት? ቁጭ አሁን አትጥሪ። በዚህ ካርድ ሲኔ ስጫትና ትደውልልኝ። ይሄ ካርድ እኮ አያስፈልግም። እዚህ ድረስ መጣማ ታገኛት ሄድ የለም። ግድ የለም አትጥሪያት፣ እሱን ብቻ ስጫት። አቤቱ ፈጣሪ ጥሩ ስምና ጥሩ ባል ቆንጆ ቆንጆ ልጆች እንደሰጠኝ ያውቃል። ግን ይሄው ሀብትና ንብረት ከየት እንደተገኘ እባክህ አምላኬ ግለጽ። ጨነቀኝ። ነገርን ሁሉ በጊዜው ውብ አድርጎ ሰራው ይባል የለ። እስቲ አንተ ታውቃለህ። አቤት ብቻዎት ነው አይደል? አይ ነው ብቻዬን ነው። ይኸው ከዚህ ቆሎ ጋር እየተጫወትኩ ነው። አይ የአዲስ አበባ ጥሬ በሰው ይጫወታል እንጂ መቼ ያጫውታል ብለው ነው። እሺ መቼም አንቺ ሀገርሽ ትዝ ሲልሽ ነው እንዲህ የምትይው። ምን አዲስ ነገር ተገኘ? ላወጋውትም አይደለትሽ። እሺ መቼስ አንድ ጊዜና ጥሬ እምር ቢለኝ ተባቄላውን ተሽምብራውን አደረኩና መቀቀል። እሺ ባላም እንዲው ብስል ቢለልኝ ጊዜና ይሄንን ጥሬ ያነሳው ከክቼ እንደው ጎዴ እንደሆነ ነገር አላለም እሱ። እሺ አላ እንደው ባለቤቴ ቋጥራ ይሆናል ብሎ ወደ ሐኪም ቤቱ ይዞኝብስ። እሺ ማለማ እንደው እድሜ ለማስተማርት እውነት ነው የምልወጥ። እንደው ማስተማርን የመሰለ ደግ ነገር ወይት አለ? ወይትም የለም። እሺ ማለማ እንደው ሐኪሙ የምግብ አለመስማማት ነው እንጂ ቋጥራ አይደለም ብሎ ይነግሯል። አላ እንደው ባለቤቴ እንደሆነ ነገር አድርጎት እንደው በሩን ጥሎ ብሳል አለመሰሉ አላረገዘችም ብሎ ዋላስ እሺ ምንድነው እየጠይቃለሁ። ለካ እሱና ተዛች ታኪም ቤቷ ስንመጣ ለመንደርተኛ ለእናቱ ለአባቱ ይላሉ። እንደው ለቄው ሰው ይላሉ እንጂ ባለቤቴ ቋጥራለች ሙክት አርዳችሁ ጠብቁኝ ብሎ ተናግሮ ኖሯልሳ። ለካ ታዲያ ዋሊያ ልክ ወደ ቄው ስንገባ እንደው የመንደሩ ሰው ሁላ ረቢ ልሎታ እንጂ አረገዘች ብለ ዋላ። እሺ ከዛማ እንደው ልክ የምግብ አለመስማማት ነው እንጂ አይደለም የሚለውን ሲሰሙ ጊዜና እንደው እንደሆነ ነገር አደረጋችኋት እየ ለወጣቸው እንደው የሆነ ነገር አደረጋቸው። በሾርኒ ቢያጣድፉን ጊዜና ባለቤቴስ ቢሆን መንደርተኛው አላ እሺ ባለቤቴም እንግዲህ በነጋ በጠባ ናታናቴን ቢቀበቅበኝ እንደ ዋገሬን ጥዬ እርም ብዬ ተሰደድኩ። በዚህ ምክንያት ሊወጣሽ እና እንዲው መቼስ ይሄንን ጥሬ ባየው ጊዜ ልጅነቴ ትውስ ይለኛል። እንዴት በማስተማሪያ ጊዜ ማግባቴ ገና በማደጌ ጊዜ መውለዴ እንደው ያንን ሳስብት እንደው ቤተሰቦችን እንደው የሆነ ነገር አድርጋቸው
በር እየተንኳኳ ነው ግርማ የመሰለኝ የመጣ ሂጂ ፈጠን በይ መጣው ደግሞ እመጣለሁ አጫውቶታለሁ አይ ለብሩዬ ኦኬ ያሬድ እንዴት ነህ? ሰላም ነው? እንዴት ነህ ታዲያ? ይመስገናል። ህይወት እንዴት ይዛሃለች? ህይወት ይመስገን አሪፍ ነው። ጥሩ እየሄደ ነው። ጥሩ ነው። ትምህርት ጥሩ ነው። ስራ ካንተ ጋር እንዴት ነው? ቆንጆ ነው። እግዚአብሔር ይመስገን ሰላም። ታዲያ እንዴት ነው ጥናታዊ ጽሁፉ? ጥናታዊ ጽሁፉ ትንሽ አድካሚ ቢሆንም አሁን እያጠናኋቸው ያሉ ማህበረሰቦች ላይ የስነ ልቦና ችግር የሚሆነው የአስተዳደግ ችግር እንደሆነ ሙሉ በሙሉ መረጃ አለኝ። እርግጠኛ መሆን እችላለሁ። ልክ ነህ። አስተዳደግ ለአኗኗራችን የራሱ የሆነ አሻራ አለው። ይህ ማለት ግን ሁሉም ሰው ላይ እንደዚህ አይነት ነገር ይፈጠራል ማለት ደግሞ አይደለም። የፈለገው ቢሆን እንኳን ከማህበረሰባችን የምንቀስማቸው አንዳንድ ልማዶች አንጻራዊ ተጽዕኖ ከማውጣት ውጭ አስተዳደጋችንን የሚያወርሰንን ያህል አቅም መፍጠር አይችሉም። ያሬድ ልክ ነህ። ግን ይሄ ጥናታዊ ጽሁፍ ወዴት እያመራ እንደሆነ ታውቃለህ? እድሉ ከተገኘ ወደ ማህበረሰቡ ይበተንና አንዳንድ ለውጦችን እንዲያመጣ ሁላችንም እንመረመርበታለን ብዬ አስባለሁ። ጥሩ። ይሄን ካልክ ታዲያ በዚህ ጥናታዊ ጽሁፍ ውስጥ ያካተትካቸውን ሀሳቦች ትንሽ ለዘብ ማድረግ እንዳለብህ ይገባኛል። አልገባኝም። ይኸውልህ አንተ ቀጥታ በሆነ መንገድ ላይ ነው እየተጓዝክ ያለው። አኗኗራችን ደግሞ ትንሽ ድብብቆሽ የተሞላበት ጠመዝማዛ መንገድ ነው። ኦኬ ሊሆን ይችላል። ግን ድብቆሽ እስከ መቼ ጋሽ? እስከ መቼ? ያሬድ መመረቅ አለብህ አይደል? አስብበታለሁ። ደብሬ ዛሬ ምሳት በይም እንዴ? አይ ጋሽዬ ይብቃኝ። እኔ ጠዋት የበላሁትም ካንጀት ያልወረደ። ተዋት፣ አሟታል እኮ ሰሞኑን እንደዚሁ ነው የከረመችው። ሂሩቴ መድኃኒት ይዛላት ትመጣለች። አመጣላታለሁ ብላለች። ብላ ይልቅ ናይ በቃ ኧረ ብላ በቃ እትዬ ቡና ላፍ ላይ ሆነ እንዴ? የለም እኔ አልቆይም። አንዲት ጉዳይ አለችኝ። ባይሆን እናንተ ጠጡ። ወይ ጉድ ገርምዬ፣ የት ልትሄድ ነው? የት ነው የምትሄደው? ኧረ ብላ በቃ ተይው እኔ አፈላዋለሁ። በእሺ አንቺ አቀራርብ እንዴ ለምን ዘጋ? አታነጋግርም እንዴ? ተሳስቼ ነው።
ግርማዬ እንዴ ለብሳ እስከቻልሽ እኮ አቦሉ መጠጣት ትችላለህ አይደለም እንዴ? ባይሆን ስመጣ ብጠጣ ይሻለኛል። ለመሆኑ ምንድነው እንደዚህ ያጣደፈ? ቅድምም እኮ እየጠየቅኩ አልመለስክልኝም። አንቺን ሳይሽ አረጀሽብኝና ወጣቶች ለመምረጥ ነው። ምን አልክ? የለ ዘውድዬ ስቀልድሽ ነው። ዘውድዬ ሙች አይዞሽ ስቀልድሽ። በነገራችን ላይ የመስሪያ ቤቱ ሰዎች እኮ የቦርዱ ኃላፊ ሊያደርጉኝ ነው። እንዴት እንደገና? እንዴ አሁንስ እዚህ ሆነ እያማከካቸው አይደለ? አዎ ምን ነው ሰዎች እኮ በጣም ይወዱኛል። አንተ ሳትወዳቸው? አለቃቸው አይደለሁ? ለምን አልወዳቸውም? አለቃቸው ነበርኩ ማለቴ ነው። ነበርኩ። እናንተ የሆነ የምሄድበት ቦታ ነበር ይሻላል። ቀጠሮ ኃይሉ ጋር ዶክተር እሱማ ድሮ ቀረ። ዛሬ እንደዚህ መቀለጃ ሊያደርገኝ ድሮ ለቀጠሮ የነበረውን ግምት አትጠይቁ። እንዴት እንደሚያስደስተኝ። ኃይሉ ቀጠሮ ላይ ከሰው ለየት ያለ ነው እያልሽ ነው? እንዴት አሃንዬ? ገና እንደተዋወቀን ማረፍደው እኔ ነበርኩ። ለነገ ቀጠሮ ከያዝን አትጠይቁኝ። ሌቱ አይነጋልኝ፣ ቀኑ አይመሽልኝ፣ ሰዓቱ ሁሉ አይደርስልኝም ነበር። ዛሬ ግን ያ ሁሉ ተቀይሮ ተቃራኒ ሆነ። ፍቅር ነዋ። መጀመሪያ ስንገባበት ግለቱ ያስቀምጠን፣ ከዛ በኋላ ግን እንለምደውና በረዶ ይሆናል። ልክ እንደ ብረት ማለት ነው። አይመስለኝም። የሚቀዘቅዘው ፍቅር ሳይሆን ስሜታችን ነው። ፍቅር ከሁሉም አዲስ ነው። እንደ ፍቅር ሁሉ ስሜታችንን ማደስ ካልቻለን እንናደዳለን። አልተረዳኝም፣ ጊዜ አልሰጠኝም እንላለን። እስቲ ቆይ እሱ ደግሞ ሲመጣ ገላው እንዲተጣ ምን የተለየ ነገር አድርጋችሁለት ታውቃላችሁ? አይሽ ፍቅር ቀዘቀዘ የምንለው ራሳችንን ስናዳምጥ በራሳችን መንገድ ስንመራ ብቻ ሊሆን ይችላል ዶክተር። ወጣም ወረደም ግን የድሮ ቀጠሮና ያሁን ቀጠሮ ማነጻጸር በጣም ይከብዳል። እኔ እንደውም አንዳንዴ ሳስበው በጣም ነው የሚያናድድ። ለምን ትናደጃለሽ? አሁንም እኮ መለወጥ መቀየር ትችያለሽ። እንዴት ሆኖ ዶክተር? ያንን የመሰለ የፍቅርና የደስታ ጊዜ እንዴት አድርጌ ነው መመለስ የምችለው? በጣም ይከብዳል እኮ። ይቅርታ አድርጊልኝና ኃይሉን አፍቅረሽ ሳይሆን በስሜት ነው ያገባሽው ማለት ነው?
አይ ዶክተር ይሄን ስልሽ ይቅርታ ያሻችሁ ማለት ትችላላችሁ። ግን ቆይሲ አንድ ጥያቄ ልጠይቃችሁ። ባላችሁ ለስራ ወደ ክፍለ ሀገር ሄዶ ነበር። ሲመለስ በአማረ ስሜት ጥሩ ነገር አዘጋጅታችሁ ልጆች እንዳይረብሹት አስተኝታችሁ ስትጠብቁት ምንም ካልመሰለው ምንድነው የሚሰማችሁ? ደስታ፣ ፍቅር ነው ወይስ ሲቆይ ምንድነው? ንገሩ። እሺውን ወዴት ነው? ደላላ ቤት ሰራተኛ ያስፈልገኛል። እዛ ደርሼ ልምጣ። ለውጥ መሆኑን እንኳን አይደለም ሀኒዬ። ቤቱ ስለሚጨንቀኝ ውጪ ሆኜ አንዳንድ ነገሮችን ለማስተካከልና ማየትም ስለፈለኩኝ። ስለዚህ ሰራተኛ ቀጥረሽ ውጭጩን ለማለት ፈለግሽ ማለት ነው? ዶክተር በዚህ ሁኔታ ልነግራችሁ ባልፈልግም ውስጤ ግን ጥሩ ስሜት አይሰማው። ስለዚህ ኃይሉ ልትተው ነው ማለት ነው? ያሻችሁን ማለት ትችላላችሁ። እኔ ግን አንድ ነገር ላይ ወስነናል። እውነቴን ነው የምላችሁ። ቶሎ ወደ ውሳኔ ባትገቢ መልካም ነው። እንደ ኃይሉ አይነት ሰው ደግሞ በዚህ ጊዜ ማግኘት በጣም ይከብዳል።